አንዳንድ ጊዜ ግራ ይገባችኋል። ክርስቲያኖች ድሃ እንሆናለን፣ ሃይማኖት የሌላቸው ሰው ደግሞ ሀብታም ይሆናሉ። ምን አይነት ችግር ነው እንላለን። ደግ ስንሰራ መደሄት። አሁን ደግሞ ሰይጣን ምን ያደርጋል? ለምሳሌ ብዙ የታመመ ቤተሰብ ካላችሁ በጸበል ስትደክሙ ትቆያላችሁ። ጠንቋዩ ስትሰዱት ቀጥ። አንድ ሰው እያለ እኛ አካባቢ የነበርኩበት አካባቢ ማለት ነው እንጂ የተወለድኩበት አይደለም፣ ትምህርት ስማርበት የነበርኩበት አካባቢ እናለ እና አንድ ገበሬ ነበርና በሬውን ቢያረገው ቢሰራው አልሄድለት አለ። ኋላ አንድ ጠንቋይ ቤት የሚለዋል የማርያም ለጥመደው አለው። የአቡነ ተክለ ሃይማኖት ጸበል ቢረጭ፣ የገብረ መንፈስ ቅዱስ ቢረጭ፣ የአቡነ ሐራ ቢረጭ እምቢ ያለው በሬ የማርያም ለት ቢጠምነው ቀጥ ብሎ ጭልጥ አለ ማለት ነው። አሁን እንግዲህ ምን ለማለት ይመስላችኋል? ሰይጣን እንዲያደርግና ይውላችሁ አልተሳካላችሁም፣ ጸለይክ ለውጥ አላመጣህም፣ ጾምክ ለውጥ አላመጣህም፣ ገዳማት ትዞራለህ ለውጥ አላመጣህም፣ ግብረ ሰላም ታበላለህ፣ ትዘክራለህ፣ ታስቀድሳለህ፣ ምንም ያመጣው ነገር የለም፣ እኔን እኮ ማሸነፍ አልቻልክም ብሎ ተስፋ ለማስቆረጥ ምድራዊ ነገሮችን ሲጎሉብን እግዚአብሔር እንደተወን እንድንቆጥርና እግዚአብሔር ከኛ ጋር እንደሌለ እንድንቆጥር ሃይማኖታችንም ትክክል ያልሆነ እንዲመስለን ለማድረግ የሌሎችን ስኬት እየጠቃቀሰ የኛን ጎደሎነት እየጠቀሰ ክርስትና ትክክለኛ ሃይማኖት አይደለም፣ ትክክለኛ ሃይማኖትማ ቢሆን ጤና ታገኝ ነበረ፣ ለምን አይፈውሱህም? አሁን ዛሬ የሚባለው ፓስተሩ ጸልየው ይፈውሳሉ፣ የእናንተ ቄሶች ለምን አይፈውሱህም ይባላል። ይኸውላችሁ ሲጀመር ተመልከቱ፣ ጤና ብላችሁ ከመጣችሁ እናንተ በልቶ ሀጅ ናችሁ ማለት ነው። እንጀራ ብላችሁ ስራት እንድታገኙ ብላችሁ ከሆነ የምትጸልዩት በልቶ ሀጅ። እስቲ በሞት የበልቶ ሀጅ በሉ። ህዝቡ በልቶ ወዴት ሄደ? ቤቱን ሄደ። ጌታ ግን ምንድን ያለ? እናንተ በልታችሁ ሀጅ አይደላችሁም። እናንተ ጊዜያዊ ስጦታ የምትፈልጉ አይደለም። አዎ ብዙ ሰው አለ። አንዱ ዲዳ ዞ የመጣለ ዲዳ ልጁን ዞ መጣ። ልጄ ዲዳውን አብኝ ጌታችን ኢየሱስ ክርስቶስ በቃ እምነትሽ አድኖልሻል። ድኖ ቤቱን። ደንቆሮ ሆኖብኝ ልጆ ድኖላል። ድኖ ቤቱን። 12 ዓመት ደም ሲፈሳት የነበረች ሴት ደሙ ቀጥ አለላት፣ ድና ቤቷን። ጋኔን የነበረበት ሰው ነበር፣ ጋኔኑ ለቀቀው፣ ድኖ ቤቱን። ሐዋርያትን ግን ቤታችሁን ሳናላቸው ማዶ እንሻገር። እስኪ በሉ ሁላችሁ ማዶ እንሻገር በሉ። እኛ ክርስቲያኖች የምንኖረው ይዘን ቤታችን ለመመለስ። ቤተ ክርስቲያን የመጣችሁት ክርስቲያን የሆናችሁት ቤታችሁን ስትመለሱ ጤና እንድታገኙ፣ ቤታችሁን ስትመለሱ ሀብት እንድታገኙ፣ ቤታችሁን ስትመለሱ ጠላቶቻችሁ እንዲጠፉላችሁ አይደለም፣ ማዶ ለመሻገር ነው። እስቲ በሉ ሁላችሁ ማዶ ለመሻገር በሉ። እንዲያ ከሆነ ክርስትናችሁን ማንም አይነቀንቀውም። ስለዚህ ነበረ በእውነቱ ቅዱስ ጳውሎስ ምን አለ? ፊልጵስዩስ ምዕራፍ 1 ላይ እናንተ በክርስቶስ ያመናችሁት በስሙ ልታምኑ ብቻ አይደለም መከራ ልትቀበሉ ነው እንጂ አለ። መከራ ልትቀበሉ ነው የተጠራችሁ። ስለዚህ ምንድን ነው ቤተ ክርስቲያን ለምን ትገፋለች? ለምን ቤተ ክርስቲያን ስትቃጠል ዝም ይላል? ለምን ክርስቲያን ይታረዳል? ለምን ይሞታል? እግዚአብሔርስ የት ሂዶ ነው ትሉኝ እንደሆነ ወደ ማዶ እየተሻገርን ስለሆነ ነው። ስለዚህ እኛ ተመልከቱ እዘን የምንመለስ ሳይሆን አብረን የምንሻገር ነን። እስኪ አንድ ጊዜ አብረን እንሻገራለን በሉ። አቤት አቤት አብረን 12 ሐዋርያት ነበሩት ክርስቶስ አይደል? እንዲያው በዚያ 12 ሐዋርያት ሲኖሩ 3 ዓመት ሲኖር አንድ ደቀ መዝሙር ከ12 ሐዋርያት ወይ ጴጥሮስ ወይ ዮሐንስ ራሴን አድነኝ ሲል ሰምታችሁ ታውቃላችሁ? አላለም። ሆዴን ይቆርጠኛል ያለ ሰምታችሁ? እውነት ግን ሐዋርያት 12 ውስጥ ቢያንስ አንዱን ሆዱን የሚቆርጠው የለም? ቢያንስ አንዱ እንደ ውጋት የለበትም? ቢያንስ አንዱን ጉንፋን አይዘው? እውነት ግን ሐዋርያት ሕመም የሌለባቸው ሆኖ ይመስላችኋል? ሐዋርያት ቤት የማያስፈልጋቸው ናቸው? እነሱ የሚበረድ ስጋ የላቸውም? ፀሐይ የሚመታው ስጋ የላቸውም? እሾህ የሚወጋው እግር አልያዙም? ጫማ ላይ አትያዙ ያላቸው ለምንድን ነው? እነሱ አይርባቸውም? የስንቅ አቅማዳ አይኖራችሁ ያላቸው ለምንድን ነው? እነሱ የእነሱን ስጋ አውሬ አይበላውም? በትር አትያዙ ያላቸው ለምንድን ነው? ይዞ መመለስ ሳይሆን ይዞ መሻገር ስለሆነ ነው። የተጨነቀላቸው ለሰማይ ሕይወታቸው ነው እንጂ ለዚህኛው አልነበረም። ስለዚህ ሰማያዊ ሕሊና እንዲኖረን በጊዜው በምናጣው ነገር፣ በጊዜው በሚጠፋው ነገር፣ በጊዜው በምንዘረፈው፣ በጊዜው በሚደነፉ ሰዎች ተጨንቀን ተቸግረን ሃይማኖታችን እንዳንግድ ክርስቶስ ምን አለን? ወደ ማዶ እንሻገር። አሻግሮ የሚያይ እግዚአብሔር ያድለን።